የባለፈው ቪዲዮ ላይ ዲሲ ነበር ያሳየሁት። ከኢትዮጵያ ዲሲ ያለውን ጉዞዬንና ዲሲ ላይ ያየሁትን የገረመኝን ነገሮች። ዛሬ ደግሞ ፔንሲልቬኒያ 3 ወር ገደማ የምቆይበት ቦታ ነኝ ያለሁት። ዛሬ ቅዳሜ ነው፣ ስራ የለም። ሰው ማውደልደል እችላለሁ። ለማውደልደል ደግሞ እዚህ ከጎን ያለ ፓርክ ስላለ እዚህ መጥቻለሁ። ወደ ጫካ ይዣችሁ ከመግባቴ በፊት ዲሲ ውስጥ ስላየኋቸውና ስላስገረሙኝ ነገሮች አንድ ሁለት ልበላችሁ። ዲሲ የአሜሪካ ዋና ከተማ ነች። ካፒቶል ሂል የሚባለውን የመንግስት መቀመጫ የሆነውን ወይም የዲሲን 4 ኪሎ ትንሽ ላሳያችሁ። ካፒቶል ሂል የሚባለው ቦታ የአሜሪካ ኮንግረስ፣ ሴኔት እና ሱፕሪም ኮርቱ ወይም ፓርላማውና ጠቅላይ ፍርድ ቤቱ የሚገኝበት አካባቢ ሲሆን ለጎብኚዎች ክፍት ነው። ለጎብኚዎች ከተቀመጡ ብሮሸሮች ውስጥ መካከል በአማርኛ የሚገኝበታል። በጣም ብዙ ጎብኚዎች ከተለያየ ሀገር መጥተው ስለሚያዩት ሁሉም ሰው በሚገባው ቋንቋ እንዲጎበኝ አመቻችተውታል። እዛው ፓርላማው አቅራቢያ ደግሞ የዓለማችን ትልቁ ላይብረሪ የሆነው ላይብረሪ ኦፍ ኮንግረስ ይገኛል። ይህ የአሜሪካ የብሔራዊ ቤተ መጻሕፍት ሲሆን ማንኛውም እድሜው ከ16 ዓመት በላይ የሆነ ሰው ገብቶ መጠቀም ይችላል። አሜሪካ ውስጥ የታተሙ ሁሉም ሊባል በሚችል መልኩ መጽሐፍቶች እዚህ ላይብረሪ ውስጥ ይገኛሉ። ብዙ መጽሐፍቶች አይታችሁ ከሆነ ከኋላ ISBN የሚል ጽሑፍና ቁጥር ይኖረዋል። ይህ የዚህ ላይብረሪ መለያ ኮድ ነው። እያንዳንዱ አሜሪካ ውስጥ የተሰራ ፊልምም ሆነ ዘፈን ኮፒራይት መብት የተሰጠው ማንኛውም ስራ አንዳንድ ኮፒ እዚህኛው ላይብረሪ ውስጥ ይገኛል። ከአሜሪካን ባሻገር ዓለም ላይ የታተሙ በጣም ብዙ መጽሐፍቶች የኢትዮጵያን ጨምሮ እዚህ ላይብረሪ ውስጥ ማግኘት እንችላለን። ከዲሲ 4 ኪሎ ወጣ ብለን ደግሞ ወደ ዲሲ እምብርት ስንሄድ የአፍሪካ አሜሪካውያን ታሪክና ባህል የሚዘከርበትን ሙዚየም እናገኛለን። እዚህ ሙዚየም ውስጥ የጥቁር አሜሪካውያን ታሪክ ከባርነት እስከ ነጻነት በፈርጁ ተሰናድቶ ይጠብቀናል። የጥቁር አፍሪካውያን አሰቃቂ ጉዞ ከአፍሪካ እስከ አሜሪካ የምናይበት የተለያዩ ዲስፕሌዎች እንዳሉ ሆነው በባርነት ዘመን ደግሞ በጀግንነት የሚታወቁ ሰዎችም እዚህ ሙዚየም ውስጥ ታሪካቸው ሰፍሮ ይገኛል። ለምሳሌ ሃሪየት ቱብማን የምትባል ከባርነት አምልጣ ከራሷ አልፋ ለብዙዎች የነጻነትን መንገድ የከፈተች ጀግና እዚህ ሙዚየም ውስጥ በትልቁ ታሪኳ ተቀምጧል። አሜሪካ ከእንግሊዝ ነፃ ለመውጣት በጦርነት ላይ በነበረችበት ወቅት እንግሊዞቹ በባርነት ውስጥ ያሉ ጥቁር አፍሪካውያንን ለእኛ ከተዋጋችሁ ከባርነት ነፃ ትወጣላችሁ ብለው ብዙ ጥቁሮች ለእነሱ እንዲዋጉ ማድረግ ችለው ነበረ። የዚህንም ከጥቁሮች የተውጣጣውን ክፍለ ጦር ኢትዮጵያዊ ክፍለ ጦር ብለው ይጠሩት ነበር፣ ምንም እንኳን ከኢትዮጵያ ጋር ቀጥታ ግንኙነት ባይኖረው። ከባርነት ባሻገር ሙዚየሙ ከነጻነት በኋላ በጥቁሮች የተሰሩ ታላላቅ ስራዎች የዛሬው ትውልድ እንዲማርባቸው ለጎብኚዎች በሚመች መልኩ በደንብ ሰድሮ ይጠብቃል። የዲሲ ቆይታ ይሄን ይመስል ነበረ። አሁን ደግሞ ጉዞ ወደ ፔንሲልቬኒያ። ክፍሌን ለመጨረሻ ጊዜ ቻው ልበላት። የአሜሪካ ጫካ ውስጥ ነኝ ያሉት፣ ፔንሲልቬኒያ ይባላል። አሜሪካ ከገረሙኝ አንድ ነገሮች ውስጥ ማንም ሰው በእግሩ የትም አይሄድም። ለሁሉም ነገር መኪና ያስፈልጋል። ግን መኪና የለኝም እና ቤት ውስጥ እስረኛ ነኝ ማለት ነው ቤዚክሊ። አሁን ልሞክር ነው በእግሬ የተወሰነ ለመሄድ። አልሞትም ብዬ ተስፋ አደርጋለሁ። አሁን ጭራ ያለ ነው መንገዱ። የእግረኛ መንገድ የሚባል ነገር የለው፣ ጀስት አስፓልት። ቤቴ ደግሞ ጫካ ውስጥ ነው ያለው። እዛ ጋ ነው ቤቴ።
እና መኪና ከሌለ መቼም ታስሬ አልኖርም። እድሌ መሞከር አለብኝ። 300 ሜትር ነገር የሚሆን ከዚህ የሆነ ፓርክ እና ትሬሎች አሉ። ሀይክ ማድረግ ይቻላል። እግሬን ማፍታታት አለብኝ፣ መውጣት አለብኝ። እና ይህችን 300 ሜትር ግን ሳልሞት ለመድረስ አሰፋ መዝገቡ እንዳስተማረን ሁል ጊዜ በግራ ነው የሚኬደው። ለምን ብንል ሹፌር ሲመጣ አይን ላይ መገጣጠም አለባችሁ። ጀርባን ሰጥታ አይኬድም። ያ ነው የአሜሪካ መንገዶች ያሳቅቃሉ። ወይ መኪና መያዝ አለብኝ። ግን መኪና ደግሞ ከየት ይመጣል ማለት ሹፌሮቹ እንዴት እያዩኝ እንደሆነ ማለት ነው። ይሄ አሟል እንደ አስፋልት ላይ በእግሩ እና ምን ላድርግ? መኪና ከሌለስ? መኪና የለኝም። ባስ የሚባል ነገር የለም። ባቡር የሚባል ነገር የለም። ለሆነ ይሄ መኪና ከመስመር ሲወጣ እኔም ፈርቶ የማይረገጥ ቢጫ መስመር እየረገጠ ነው እየሄደ። ግድ መኪና ከሌለው ሰው መኖር አይችልም። መኪና ሊኖረኝም አይችልም። ሲጀመር ገና መምጣቴ ነው። የመቆየትም ሀሳብ የለኝም። መኪና አልገዛም ለዚህ ጊዜ ብዬ የመግዣው ብር ያለኝ ሳስመስል ማለት ነው። የለኝም። እሬ ደግሞ ከነ ሀዲዱ ነው። መኪኖቻቸው ምንድን ነው የሚያክሉት ራሱ ማለት የአሁኑ መኪና ለስሙ የቤት መኪና ነው ማለት የቤት ማለት የግል መኪና ነው። ፋሚሊ ካር ከኋላ የሚጎትተው ነገር ግን ራሱ ቤት ነው የሚያክለው። እንኳን የቤት መኪና ሊሆን ማለት ነው። የሚያሳቅቅ መንገድ ነው። እውነት አልዋሻችሁ፣ በደንብ ነው የሚያሳቅቅ። ግን እዚህ ቦታ ለሚቀጥሉት ኦልሞስት 3 ወራት እዚህ ነው የምቆየው። መልመድ ይጠበቅብኛል እና እግረኛ አልለመዱም ደግሞ። ሁሉም ሰው በመኪና ስለሚንቀሳቀስ እኔ ብቻ ነኝ በእግሬ የምዞረው እዚህ አካባቢ። ቅዳሜ ከሰዓት ነው ዛሬ። በቅዳሜ ከሰዓት ደግሞ መሞት ተገቢ አይደለም። የምር አይነፋም ማለት ኖርማል ሰው በሰኞ ሮብ ምናምን ነው የሚገጨው። በቅዳሜ ቀን ደግሞ ሲያምር ቀን ነው። እኔ ጫካ መግባቴ አይደለም የሚቆጨኝ፣ ምንም የፖለቲካ ዓላማ ሳልይዝ ጫካ መግባቴ ነው። መግባቴ ካልቀረ የሆነ ነገር ለመቀየር ተፍተፍ ማለት ነበረብኝ። መታጠፊያው በዚህ ጋር ነው። ሳልሞት ደረስኩ ይመስለኛል። አልሞትኩም። አሁን አትሊስት ለእግረኛ የሚመች ቦታ ደርሻለሁ። ገና ሃይኪንግ ትሬሉ መጀመሪያ ጋር አልደረስኩም። ትሬሉ የሚጀምረው እዚህ ጋር ነው። ትሬል ሄዱ እዛ ጋር ከዛች ጋር ነው እንትን የሚለው። ግን መጀመሪያ ካርታውን ማየት አለብኝ። ትሬሉ መጀመሪያ ካርታውን ሊሆንና አሁን እዚህ ጋር ነኝ ያሉት። የተለያዩ ትሬሎች አሉ። ነጭ፣ የሎ፣ ኦሬንጅ፣ ቀይና እንትን። የሎ ስንት 40 ደቂቃ ይፈጃል። ኦሬንጅ ነው 4 ማይል 2 ሰዓት ነገር ይፈጃል። ነጭ ይሄ እንኳን ለህፃናት ነው 20 ደቂቃ። ቲንክ ወይ ቢጫውን ወይም ኦሬንጁን ትሬል። ቢጫው 40 ደቂቃ ነገር ነው። ኦሬንጁ ደግሞ 2 ሰዓት ነው ይፈጃል። አሁን ስንት ሰዓት ነው ያለ? አሁን 11 ተኩል ነው እዚህ። ስለዚህ 12 ተኩል እስከ 1 ተኩል እመለሳለሁ። አይጨልምም እስከዛ። ስለዚህ 2 ሰዓቱንም ብሄድ እዚህ ጋር ነው የሚጀምረው። ትሬል ሄድ ቤቱ ጋር ልሄድ አይ ቲንክ በዛ ጋር መጀመር እችላለሁ። ሁለቱም እዚህ ጋር ነው የሚያልቀው። ቢጫውም ኦሬንጁም ሁሉም ከዚህ ጋር መጀመር ይችላል ቀጥታ። ትንግስት ትንሽ ሊሆንና ካርታውን ፎቶ አንስቼዋለሁ። ትሬል ሄዱ ላይ የነበረውን ኔትወርክ የሚባል ነገር ጭራሽ ነው የሌለው። ነው ይታይ ከሆነ እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ ቢኖር አለው ይለኝ ነበር። ምንም አላለ።
ኦሬንጅ ወይስ ቢጫ? ራሱ ጉዳይ 1000 ዓመት አይኖር ኦሬንጅ። ዞሮ ዞሮ የሆነ መንገድ ያህል አንድ አይነት ናቸው ሁለቱም፣ አንድ መስመር ነው የሚሄዱት። የፓርኩ ስም ቤር ራን ነው። ቤር ደግሞ ስንተረጉመው ድብ ማለት ነው። እና ድብ አለ እዚህ ውስጥ። ድብ ሲመጣባችሁ ምን ማድረግ እንዳለባችሁ ታውቃላችሁ? ጭራሽ የማውቀው ነገር የለም። ታውቁ ከሆነ በኮሜንት ንገሩ ይላችሁ ነበር። ግን ድብ ከች ካለ ይሄ ቪዲዮ አይፖስትም። ራሱ ድቡ ራሱ ዩቱብ ፔጅን ፓስወርድ ወስዶ ራሱ አፕሎድ ካላደረገ በስተቀር የቪዲዮ ካያችሁ ተርፍ ያለው ማለት ነው። አልሞትኩም። ሌላ ይልቁኑ ከድቦቹ በላይ የሚያሳስበኝ ነገር እባብ አለ እዚህ አካባቢ። ያ ከባድ እባቦች አሉ። የሆነ ኮፐርሄድ ነው ምናምን የሚሉት እባብ አለፈ ያሳዩኝ ነበረ ፎቶ። ያ እሱ በብዛት አለ ሲሉኝ ነበር እዚህ አካባቢ። ዛሬ ደግሞ ሙቀት ቀን ነው። ሙቀት ቀን ደግሞ እነሱ ነገሮች አክቲቭ ይሆናሉ፣ ይንቀለቀላሉ፣ የሆነ ነገር ያደርጋቸዋል። ኮፐርሄድ ካሉኝ እባብ አይነት ውጪ ፎቶና እዚህ ጋር አስቀምጥላችኋለሁ። እሱኛውን ቀፋፊ ነገር ነው። ራትል ስኔክ አለ። ራትል ስኔክ ቲንክ እሱ በጣም በብዛት አይደለም ያለው እዚህ አካባቢ ግን አለ ስቲል እና በጣም አደገኛ ነው እሱ። እና እንደምታዩት እዚህ ጫካ ውስጥ ብቻዬን ነው ሰከም እያሉ ካለሁት። ስለዚህ ከራትል ስኔክ ጋር ከተገናኘን እና ከነደፈኝ ከጫካ ውስጥ ለመውጣት ጉልበት ላይኖረኝ ይችላል። እንደ መርዙ ብዛትና እንደ አይነቱ ይወስናል። አንዳንዱ ወዲያው መንቀሳቀስ እንዳይችል ፓራላይዝ የሚያደርግ መርዝ አለ። ስለዚህ ለዚህ መፍትሄው ሳይቀደሙ መቅደም ነው። ጫካ ውስጥ ስትሽከረከሩ አንድ የሚጠቅም ነገር እየለፈለፉ መሄድ ጥሩ ነው። እባብም ሆነ ድብም ሆነ ማንኛውም የዱር እንስሳ ከሰው ልጅ ጋር መጋፈጥ አይፈልግም። ዝገት ነን እኛ። ምንም ዋነኛ ምግባቸውም አይደለንም። በቃ ምንም አንሰራላችሁም። ስለዚህ በተቻለ መጠን የተወሰነ ድምጽ እያወጣችሁ ከሄዳችሁ እነሱ ቀድሞ ሰምተው ይደበቃሉ፣ ይሸሻሉ። ማን እዚህ ጋር ጉድጓድ አለ። እዚህ ጉድጓድ ውስጥ ማን ነው የሚኖረው? እዛ ውስጥ ማን ነው የሚኖረው? እሺ በእባብ የሚነደፈው ብዙ ጊዜ ሰው እባቡን ሰርፕራይዝ እያደረገው ነው። ድንገት አጉል ቦታ ወይ ረግጣችሁት ሳታስቡት ስትሄዱ በደንብ ልብ ሳትሉ ድንገት ተገጣጥማችሁ ረግጣችሁት ልትናደፉ ትችላላችሁ። ወይም ይሄ ጢሻ ለጢሻ እጃችሁን ሰዳችሁ ነገር ስትፈልጉ ውስጥ በደንብ የማይታይ ነገር ውስጥ ካለ እሱ ሊነድፋችሁ ይችላል። በአጠቃላይ እባብ የሚናደፈው ራሱን ለመከላከል ነው እንጂ እኛን ሊበላን አይደለም፣ ምግብ አይደለንም። አይ ቲንክ ይሄ ለጅብም ለአንበሳም ለምንም ይሰራል። የሰው ልጅ ምግባቸው አይደለም ለእነዚህ እንስሶች። አልፎ አልፎ ደጋግሞ ሰው ጥቃት አድርሶ ሰው ለካ የሰውዬ ለካ ይበላል ለካ ሰዎች ጣፍጣሉ ምናምን የሚል ሀሳብ ካመጡ ያኔ ችግር ነው። ከዛ ውጭ ግን ኖርማሊ ሰው ዳየት ውስጥ አይደለም፣ የዱር እንስሳት ዳየት ውስጥ አይደለንም። ዊ ሹድ ቢ ኦኬ። እንዳልኳቸው አሁን እዚህ ጋር ቆሜ እዚህ ውስጥ ይሄን ማት እንስሳ ይኖራል፣ ትንሹም ትልቁም። አብዛኞቹ ምንም ጉዳት የሚያደርሱ ነገሮች አይደሉም። ላይ ወፎች ይኖራሉ፣ አይጦች፣ ምናምኖች፣ ቀበሮ ብዙ አሁን እኔ ማላያቸውን እኔ እያዩዋቸው አልሆኑ እነሱ እያዩኝ ያሉ እንስሳት ይኖራሉ በእርግጠኝነት። አብዛኞቹ ገና እኔ ከሩቅ ነው መምጣት ስጀምር ይደበቃሉ። ሽታዬን ያሸቱታል፣ ድምፄን ይሰሙታል። ስራመድም ደግሞ እየለፈለፍኩ ነው ዛሬ። አብዛኛው እንስሳ ይደበቃል። እንስሶቹን ለማየት ሁላ ከፈለጋችሁ የሆነ ቦታ አድፍጣችሁ ጠብቃችሁ ድምጻችሁን አጥፍታችሁ ሽታችሁ እንዳይሸት ተጠንቅቃችሁ ምናምን ነው ለማየት እንኳን ፎቶ ለማንሳት ምናምን። እንዴ አለፍኩት እንዴ!
እንዴ ቆይ መንገዱ እንደሚያቅሰው ደግሞ ዝም ብዬ ላጥላለሁ መንገዱን ሳላቅ። ከዚህ ጋር ምልክቱን ማየት አለብኝ። ስቴታል ኦኬ። ይሄን ልብ ሳልል ዘልየው ነው ወሬን ስቀድ። ቢጫም ኦሬንጅም በዚህ ነው የሚሄዱት። ደስ የሚለው እነዚህ ምልክቶች በጣም ጠቃሚ ናቸው። ኔትወርክም ስለሌለ እነዚህን የተከተላችሁ ነው የምትሄዱት። ወደ ጎን ከቀጠላችሁ ኦሬንጅ አለ። ነጯ ቅድም ያየናት 20 ደቂቃ ብቻ የምትፈጀው። በዚህ ጋር ከተመለሳችሁ በዚህ ጋር ዞራችሁ መልሳችሁ የመጣችሁ የመጀመርንበት ጋር መመለስ ይቻላል። በጣም አጭር ነች እሷ ለህፃናት ወይም ብዙ መራመድ ለማይችል ሰው ወይ ለማይፈልግ ሰው ትንሽ ብቻ ጫካ ውስጥ ዞር ብሎ ለመምጣት ነው። ረጅሙ አይ ቲንክ ጥቁሩ ትሬል ነው። የ6 ሰዓት መንገድ ነው ዙሪያውን ዞሮ ለመመለስ። ሁሉም ሉፕ ናቸው። ክብ ሰርተው ነው የሚመለሱት። እዚህ ጫካ ግን ለመድረስ ያቺ አጭር የአስፋልት መንገድ ነች የምታሳቀው እንጂ አንዴ ውስጥ ከተገባ በኋላ ደስ ይላል። ሙቀቱም እዚህ ይሻላል። ውጪ በጣም ይሞቃል። እዚህ ጥላ ስላለ ዛፎቹ ምናምን ቅስቅስ ያለ ነው። ቅስቅስ ያለ አይደለም ግን ይሻላል። ከዛ ከተገላጣው ፀሐይ ይሻላል። እስቲ እዚህ ጋር የምንድን ነው የድብ ኮቴ ይታያችኋል? ምንድን ነው ይሄ? ውሻ ነው? ኧረ በለው ግን ጫካው የሌለ እርጥብ ነው መሬቱ። ጫማዬ ልንበጫረቅ ነው ማለት ነው። ደግሞ ቁምጣ ነው ያረኩት። የሆነ ነገር እግሬን ቢያረገኝ ምንም ልብስ እንኳን የለም የሚከላከል። ወል እንግዲህ ምንም ማድረግ አይቻልም። ውሃ ይሰማኛል እዚህ አካባቢ የቱ ጋር እንደሆነ ባላቅም። እንዲህ ሳስበው ግን ድብ አበሻ ቀምሶ ስለማያውቅ ብዙም ላያልመቸው ይችላሉ። እና ያለመዱትን ምግብ ደግሞ የሚበሉ አይመስለኝም። ወይም ደግሞ ባይበሉ ደስ ይለኛል። እዚህ ጋር ውሃ አለች። ኦኬ የት ጋር ነው? ትሬል ሄድ ይሄ የመጣሁበት ነው። ወደዛ ኦሬንጅ አሁንም ወደዚህ። እኛ ኢትዮጵያውያን ግን መዋሸት ማቆም አለብን። ለምለሟ ኢትዮጵያ፣ አረንጓዴዋ ኢትዮጵያ ቅድድም የምንለው ነገር ካላቆምን ዓለም ይታዘበናል። ይኸውላችሁ እኛ ምናልባት ስላላየን ሊሆን ይችላል የራሳችን የሚደንቀን። አዎ ኢትዮጵያ ውስጥ ብዙ አረንጓዴ ቦታዎች አሉ። ግን ደግሞ ሌላው ዓለም ላይ ብርቅ አይደለም አረንጓዴ ጫካ ማለት። እንደዚህ አይነት ጫካ በጣም ብዙ ነው ያለው። ይሄ ሊያውም ከከተማ ሩቅ ነው። እዛው ከተማ ውስጥ ራሱ ጥቅጥቅ ያለ ጫካ ማግኘት ከባድ አይደለም ሌላው ዓለም ላይ። ሄሎ ሌላ ሰው አገኘው። ስጋ ሰማያዊና ሬድ ወደ ግራ የሆነ ወንዝ ጋር የተቃረብኩ ነው መሰለኝ። የወንዝ ድምጽ እየተሰማኝ ነው። ውሃው ከሩቅ ጀምሮ እየተሰማኝ ነበር። አሁን ግን በጣም ጠነከረ የውሃው ድምጽ። አይ ቲንክ ተቃርቤ ያለው ለሆነ እንትን ጋር ካምፕ ሳይት እዚህ ጋር ሰው እዚህ ካምፕ ማድረግ ይቻላል። አይ ስለዚህ ያን ያህል የከፋ አይደለም ማለት ነው። እዚህ ካምፕ ማድረግ የሚቻል ከሆነ ያን ያህል አደገኛ ባይሆን ነው መቼም። ኦኬ ሰዎች እዚህ ካምፕ ያደርጋሉ። እስካሁን ትሬሉ ላይ ያጋጠመኝ የመጀመሪያው ካምፕ ሳይት ይሄ ነው። አይ ቲንክ እንጨት እዚሁ ጋር ማያያዝ ይቻላል ምናምን። ከዛ ውጭ ግን ውሃ ፍሳሽ ውሃ ምናምን የሚባል ነገር የለም። ድንኳን ብቻ ነው ይዞ መጥቶ ማደር የሚቻለው እዚህ ጋር። ኦሬንጁ ቤቱ ጋር ድልድይዋ ግን ልትሰበር ነው የምትመስለው። ተጣማለች እዛ ጋር። ግን ትክክለኛው ትሬል ላይ ነኝ የሚለው ነው ወሳኝ። ድንጋይ አያዳልጥም ብዬ ተስፋ አረጋለሁ። ትሬሉ ግን ምልክቱ እየጠፋ ነው። ጊዜ ሆነች። ቢምቢዎቹ ከኔ የመጡት ገና በጠራራ ቀን ወሬን አቋረጡኝ። ውሃዬን ብቻ ይዤ
ጫካ ለጫካ እነዚህ ነገሮች ውስጥ እነዚህ ጉድጓዶች ውስጥ ምን ሊኖር እንደሚችል ሳስበው አታስብ ይለኛል። ኦኬ አገኘሁት ፋይናሊ። ኦሬንጅ ትሬል ትክክለኛው መስመር ላይ ነኝ፣ አልጠፋውም። ይሄ ዘፈን ለምንድነው ጭንቅላት ውስጥ የተቀረቀረው? ከየት ነው ያመጣሁት? ላራራ ላራራ ቢም 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 ዱዱዱም ዱዱዱም እዚህ ጋር አለ የዱር እንስሳ። ወደ የቤታችሁ ግቡ። ካች ብያለሁ። ኦኬ አልሳትኩም። ትክክለኛ መስመር ላይ ኦሬንጅ ብርቱካን ቡርቴ። ይህ አካባቢ ግን ደስ አይልም፣ ጢሻው በዛ እና ቶማስ ምን ብሏል? አታከር ከየቱ ጋር እንደሚመጣ አይታወቅም። ግራ ሊሆን ይችላል፣ ቀኝ ሊሆን ይችላል። እና ምንድነው እዚህ ጋር ይሄ ጢሻና ትልልቅ ድንጋይ ይሄን የእንጨት እባብ መስሎኝ ዛሬ ተንጠለጠለው ምን ያለበት በልጥ ይበረግጋል ነው ምንድነው? እባብ ልጥ እባብ የሆነ እንደዚህ አይነት ተረት አለ። ብቻ ነገሩ እኔ ብቻ አይደለም በረግገው። ይሄኔ ድቡም ከሆነ ቦታ አድብቶ እያየን ደምሯል። እሱ ራሱ ምን መጣብኝ እያለ ነው። ይሄን በድብኛ ማለት ነው፣ በአማርኛ ሳይሆን። እዛ አካባቢ ያሉት የዱር እንስሶች ድብ ነሽ፣ እባብ ነሽ፣ ቀበሮ ነሽ፣ ጥንቸል ነሽ እድሜ ልካቸውን አሜሪካ ቢኖሩም የፈረንጅ ሀገር እየኖሩ አንዳቸውም እንግሊዘኛ አይችሉም። እንዴ ምንድነው ቫይብሬት የሚያደርገው? ስልክ የሰራን ኔትወርክ አለ። አይገርም? ኔትወርክ ሰራ። አይ ቲንክ ተራራው አናት ላይ ነኝ ያለሁት መሰለኝ። ሃሎ ድንጋይ ላይ ልውጣ እንዴ? ይሰማል? እስቲ የኦሬንጅ ትሬል ጉዞ ቀጥሏል። መለስተኛ ቴክኒካል መቆራረጥ አጋጥሞን ነበረ። አሁን ግን ተመልሰናል። ግን አለመጥፋቴ ራሱ ተአምር ነው። ደግ እልም ያለ ጫካ ውስጥ ነኝ ያለሁት። እልም ማለት ነው። እስካሁን ምንም አይነት የዱር እንስሳ አላየሁ። ስንት ሆነ ማለት ነው? 12 ከ20 ኦልሞስት 1 ሰዓት ተጉዣለሁ። ገና ግማሽ ላይ ነኝ ማለት ነው። ለምን እንደሆነ አላውቅም። ቢምቢዎቹ ብሶባቸዋል። ኦሬንጅ ሉፕ 4.1 ማይል፣ ያ ማለት 6-7 ኪሎ ሜትር፣ ግን ዳገት ነው። ትንፋሽ ይፈታት። ጥቁሩ እና ቀዩ ትሬል ከኦሬንጁ ትሬል ጋር መልሰው ገጥመዋል። እነዚህ እንትኖች ይጠላለፋሉ። ትሬሎቹ ዚግዛግ ስለሚሄዱ አንደኛው ጋር መልሶ ይጠላለፋል። ሀሳቡን የሚቀይር ሰው ወደ ሌላኛው ትሬል መቀየስ ይችላል። ኦኬ አሁን ዳገቱን ጨርሼ መልሼ ቁልቁለት መውረድ ልጀምር ነው እና ኔትወርኩ ቅድም ዳገት ላይ ያለው ኔትወርክ ነበር፣ አሁን አለ፣ ግን ከ5G ወደ 4G ወርዷል። ኦኬ ኦሬንጅ በዚህ ጋር ነው ስቲል። አይ ቲንክ አሁን ወንዙ ጋር መውረድ ይኖርብኛል። እንዴት ነው የምሻገረው ግን? እዚህ ጋር ነኝ ያለሁት አሁን። does it make sense ሙሉ ሉፑን መጨረስ ወይስ በዚሁ ጋር መመለስ ነው የሚያዋጣኝ? 12 ተኩል ነው አሁን or 6:30 PM ያ ነው። ውሃው በጣም ሞልቷል፣ ድንጋይ ያዳልጣል። I think it makes sense አሁን በዚሁ መልሼ መመለስ። ሉፑን ልጨርሰው ፈልጌ ነበረ፣ ግማሽ መንገድ ሄጃለሁ። ማለት ወንዙ ኖርማሊ ከሚሆነው በላይ ሞልቷል። ሰሞኑን ኃይለኛ ዝናብ ሲዘንብ ነበር። ኦሬንጁን ይዤ ልመለስ።
እስካሁን በዞርኩበት አንድ ሰው ብቻ ነው ያጋጠመኝ። እሱም መጀመሪያው አካባቢ ቅድሙ ሽማግሌ የተገጣጠም ነው። ሌላ ምንም አይነት ሰው የለም። ሙቀቱ ግን ከሄድኩ 4 ማይል ነው። አሁን 2 ማይል ሄጃለሁ። 4 ማይል ማለት 6.5 ኪሎ ሜትር። አሁን ከሱ ውስጥ ግማሹን ሄጃለሁ። 3 ገደማ ኪሎ ሜትሩን ሄጃለሁ። ሉፑን ብጨርሰው ደፍነው ነበር። አሁን ግን በመጣውበት ተመልሼ ዞሮ ዲስታንሱ እኩል ስለመጣው ሙሉ ርቀቱን ይሸፍናል። ኦሬንጅ ትሬሉን ማለት ነው። ደስ ይላል። ጸጥ ማለቱ ሰላም አለው ቦታው። በጣም የቱሪስት አካባቢ ነው። ባይዘው ሪሞት ቦታ ቢሆንም ከጎኑ ፎሊንግ ዋተር አለ። ስለ ፎሊንግ ዋተር ጽድት ያለ ቪዲዮ ሰራላችኋለሁ፣ ጠብቁኝ። በታዋቂው አሜሪካዊ አርክቴክት ፍራንክ ሎይድ ራይት የተሰራ ቤት ማለት ነው። ፏፏቴው ላይ ነው የተሰራው። የሚደንቅ ነው። ብቻ እሱን ጠብቁኝ። ስቴይ ቱንድ። እዚህ የሚያመጣኝ ጉዳይ እሱ ቤት ስለሆነ ሀይሊ ቱሪስቲክ የሆነ ቦታ ነው። የዓለም ቅርስ ነው። የዩኔስኮ የዓለም ቅርስ ነው። እዚሁ ጋር ነው ያለው። ቀለጣ ቲሸርት እየበሰበሰ ነው። አሎና ታይቆ ነው እያላበኝ ነው። ጀርባይም እንዳለ እርጥብ ነው። እዚሁ ጋር ተመልሻለሁ። ማርከር ፖስት 3 ጋር ደርሻለሁ መልሼ። ሰዓት መሽቷል እኮ ያው ሰመር ስለሆነ አይጨልምም እንጂ ለ1:10 ጉዳይ ነው ከምሽቱ። ፀሐይቷ ጠብቂኝ እሺ፣ ቤት እስክመለስ እንዳገቢ። አይ ቲንክ ወደ መነሻው የተቃረብኩ ነው። ትሬል ሄድ ይላል ወደዚህ። ኦሬንጅ ብላክ ጉም ነው የሚታየኝ ወይስ ዛፎቹ ነጭ ስለሆኑ ነው ግንዳቸው? ለፊት ለፊት እዚህ ሴክሽን ላይ ወይስ ግላኮማ ይዘኝ ነው? ደኑ ጥቅጥቅ ከማለቱ የተነሳ ምንም አይነት ፀሐይ መሬት ላይ አይደርስም። ግን እየተቃረብኩ እንደሆነ እየገመትኩ ያለሁት አሁን ቢጫውና ነጩ ትሬል ጋር ደርሻለሁ። which means ይሄ ነጩ the shortest በጣም ተቃርቤያለሁ ወደ መነሻው ማለት ነው። እየቀለጥኩ ነው። ለአሁን ዛፎቹ መኖራቸው ጠቅሞኛል። ብዙ ፀሐይ አላገኘኝም። 5% ባትሪ really hope መድረስ እችላለሁ። ትሬሉ መጀመሪያ ካሜራዬ ባትሪ ሳይዘጋ። ይሄን ሁሉ ማድረገው እናንተን ደን ለማሳየት ነው። ፀሐይዋ መሬት መንካት እየጀመረች ነው። which means ጫካው ላይ ያልቅ ነው። እንደ መኪና ድምጽ መሰማት ጀምሯል። it's very good። አልጠፋውም። ባትሪም ከመዝጋቱ በፊት መመለስ ችያለሁ። ፓርኪንግ እዚህ ጋር ነው። ፓርኪንግ ሎቱ ባዶ ነው በቅዳሜ ቀን እና በአሪፍ አየር። ቅድም ጀመርኩበት የፓርኩ መጀመሪያ ጋር እዚህ ጋር ጫማ መጥረጊያ አለ። ይሄ ግን አቧራ የባሰ አቧራ አረጋለሁ እንጂ ምንም ማጸዳው ነገር የለም። ሳሩ ይሻለኛል። ቤር ረን ኔቸር ሪዘርቭ እና የዛሬ የጫካ አድቬንቸሬ ይሄን ይመስል ነበር። እንደተለመደው ላይክ እና ሰብስክራይብ እንዳትረሱ። ይመቻችሁ።